የቲክቶክ አካውንታችን መጠለፉን እንዴት እናውቃለን? ከተጠለፈስ ደግሞ እንዴት አድርገን ነው የተጠለፈውብንን አካውንታችንን የምናስመልሰው ወይም ደግሞ የጠለፈውን አካል ሪሙቭ አድርገን ከአካውንታችን የምናስወጣው የሚሉ ጥያቄዎቻችሁን ዛሬ ከነመልሶቻቸው ይዘን መተናል። ይህን ቪዲዮ እስከ መጨረሻ እንድትከታተሉ እጋብዛለሁ። ሰላም ውድ ቤተሰቦች፣ ውድ ቴክኔ ዛሬ ደግሞ ለብዙዎች ስጋት የሆነው ትልልቅ አካውንትም ትንሽ አካውንትም ያላችሁ ወንድምና እህቶች የሚያሳስባችሁን ጉዳይ በዛሬው ቪዲዮ መልሱን ይዤ መጥቻለሁ። እስከ መጨረሻ ተከታተሉ። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩ፣ ታተርፉበታላችሁ። ወደ ቪዲዮ ይዣችሁ ልሂድ። ምንድነው የምናደርገው? በመጀመሪያ ቤተሰብ እዚች ጋራ የቲክቶክ አካውንቷ ጋር ነው የምንገባው። እዚች ጋር የቲክቶክ አካውንታችን ጋር እንገባለን ማለት ነው። እዚች ጋር ከገባን በኋላ እስከሚገባ እንጠብቀዋለን። ይመጣላችኋል ማለት ነው። ምንድነው የምናደርገው? አሁን ወደ ስቴፑ ይዛችሁ ልሂድ። መጀመሪያ እዚች ጋር የግል አካውንታችን ጋር እንገባለን ማለት ነው። ይሄ የግል አካውንታችን ነው ብለን እንወስዳለን። እናንተም አካውንታችሁ ጋር ትገባላችሁ ማለት ነው። ከዛስ እዚች የሶስት ምልክት የነጠብጣቧ ምልክት ወይም ደግሞ ፕሮፋይላችን ላይ እንገባለን። እዚች ጋር ከገባን በኋላ ሴቲንግ ኤንድ ፕራይቬሲ የምትለዋን እሷን እንጫናለን። ከዛ እዚች ጋራ እዚች ጋር ፕራይቬሲ የምትላለች ፕራይቬሲ ኤንድ ሴኩሪቲ። እዚች ጋር ምንድነው የምናደርገው? ፋሚሊ ፕራይቬሲ የምትለው ጋር እንገባለን ማለት ነው። ሴኩሪቲ ኤንድ ፐርሚሽን የምትለው ጋር እሷ ጋር እንገባለን። ከዛ ደግሞ እዚች ወደታች ወስደን ሴኩሪቲ ቼክአፕ የምትለው እዛች ጋር እንገባለን። እዚች ጋር ከገባን በኋላ እዚህ ጋር እንደምትመለከቱት የኔ ሁሉም ቬሪፊኬሽን ኮድ ስቴፕ 2 ምንድነው ኦን ነው ማለት ነው። ሁሉም እዚች ጋር ሴኩሪቲዋ፣ ዲቫይሷ፣ ቱ ስቴፕ ቬሪፊኬሽን፣ ኢሜይሉ እዚች ጋር እንደምትመለከቱት ሁሉም ኦን ነው። የኔን ሰብሮ መግባት ትንሽ ከበድ ይላል። ስለዚህ ነገር ግን ምንድነው የምናደርገው? እዚች ጋር እንገባና እዚች ጋራ ምንድነው የምናደርገው? በመጀመሪያ ሴኩሪቲ አለርት የሚላለ እሱን አለርትስ እሱ ጋር እንገባል። እዚች ሰርች ካረገ በኋላ እናያለን ማለት ነው። እዚች ጋር ዩር ዲቫይስ የምትላለች እዚች ጋር ሁለት ናቸው። እንግዲህ ይሄኛው ሳምሰንግ ጋላክሲ A05s እና ቴክኖ ስፓርክ 4 የሚሉ ናቸው። እነዚህ እንግዲህ ይሄ አካውንት ምን ብሏል? ተጠልፏል ማለት ነው ፋሚሊ። ምክንያቱም ሁለት አካውንት ነው ያለው። በሚገርም ሁኔታ ግን ሁለቱም የኔ ስልክ ነው። እናንተ ግን ለምሳሌ እዚች ጋራ ከእናንተ ስልክ ውጭ እዚህ ጋር ላሳያችሁ። የመጀመሪያው ይሄ ነው፣ ሁለተኛው ደግሞ ይሄ ነው። እነዚህ ሁለቱ የሁለት ስልክ ናቸው። በዚህ አካውንት ላይ ገብተው የተጠቀሙት ማለት ነው። ሁለቱም ስልክ የኔ ነው። እናንተ ግን ለምሳሌ ሳምሰንጉ ብቻ ከሆነ ያለው ይሄ ብቻ ከሆነ ያለው ይሄኛው ደግሞ የእናንተ ካልሆነ ምንድነው የምታደርጉት? ከምትጠቀሙበት ስልክ ውጭ የሆነ ሌላ የስልክ ስም ካለ የእናንተን አካውንት እየተጠቀመ ያለ ሌላ ሰው አለ ማለት ነው። እዚች ጋራ በመጀመሪያ ግን ዲቫይስ የምትለዋን ቸክ ማድረግ አለባችሁ። ስለዚህ እዚች ጋራ ከሁለት አንዱ ማስወገድ ትችላላችሁ። እንዴት ነው የምናስወግደው ለሚለው ጥያቄ ላሳያችሁ። ለምሳሌ ሁለት ነው ብያችኋለሁ። ስለዚህ ለምሳሌ የትኛውን ቴክኖ ስፓርክ የሚለውን ላሳያችሁ። አንድ ጊዜ እሱን ትጫናላችሁ። አንድ ጊዜ እሱን ከተጫናችሁ በኋላ ይሄው እዚህ ጋራ ይሄ የኔ እንትን እንግዲህ ስንት ነው ያለው? 3 ነው። ካሁን በፊት ፒሲም ተጠቅሜ ያለው ይሄው ቴክኖ እንግዲህ ኖቬምበር 12 2025 ይሄን በፒሲ ተጠቅሜዋለሁ። ይሄኛው ደግሞ ፌብሩዋሪ 2 2025 ደግሞ በቴክኖ ስፓርክ 4 ተጠቅሜዋለሁ። በአሁን ሰዓት ደግሞ ሎጊን ያረኩበት በምንድነው ሳምሰንግ ጋላክሲ
A04 በሚል ነው ማለት ነው። ስለዚህ ማኔጅ ዲቫይስ የሚለው ላይ ስትገቡ የምትጠቀሙበት ስልክ እንትን ይላል ማለት ነው። ለምሳሌ የትኛው አንዱን ላጥፋላችሁ መልሼ መግባት ስለምችል እንጂ ሁሉም የኔ ነው። እናንተ ግን ከእናንተ ስልክ ውጭ ሆነውን ማጥፋት ትችላላችሁ። ለምሳሌ እዚች ጋራ ምን አለች ዲሌት የምትላለች ይችኛዋ ማለት ነው። ይችኛዋ ዲሌት የምትለዋን መጠቀም እንችላለን። ስለዚህ ዲሌት እንላለን። እዚህ ጋራ ደግሞ ፋሚሊ ምን የሚል መጣልን? ሪሙቭ የሚል መጣ። ይሄው እዚህ ጋር ያለው ሪሙቭ የሚለው እሱን መጠቀም እንችላለን ማለት ነው። ይሄው አያችሁት፣ በዚህ መልኩ ሪሙቭ ማድረግ እንችላለን። ስለዚህ እናንተ ስልካችሁ የቲክቶክ አካውንታችሁ መጠለፍና አለመጠለፉን በዚህ ማወቅ ትችላላችሁ። ሌላ ደግሞ የተጠለፈ በእኛ ቲክቶክ አካውንት የሚጠቀም ሰው ካለ ሪሙቭ አድርገን ማውጣት እንችላለን። ስለዚህ እናንተ በሚገባ ሴኩሪቲያችሁን ኦን አድርጉ። ይችኛዋ ቬሪፊኬሽን ስቴፕ 2 ኦን ይሁን። ይሄኛው የኛውን ፓስኪ እንዲሁም ደግሞ ፎን ነው። ፎኑንም እንትን ማስተካከል ስልክ ማስገባት ብቻ ነው። ስለዚህ ሁሉንም ይችን ቼክ አድርጉላችሁ ቤተሰብ። ለእናንተ እንደጠቀማችሁ እርግጠኛ ነኝ። ያልገባችሁ ሀሳብ ካለ ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ ደግሞ ቲክቶክ ገንዘብ ይከፍላል ወይስ አይከፍልም የሚለውን መልሱን ይዤ እመጣለሁ። እናንተ ጥያቄያችሁን ኮሜንት ላይ አስቀምጡ። ጥያቄ ሁሉም ከገባችሁ ደግሞ ፓርት2 ቲክቶክ ይከፍላሉ እያላችሁ ኮሜንት ላይ አስቀምጡ ማለት ነው። ስለተከታተላችሁ እናመሰግናለን። ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ።